$28 ማለትም ወደ 4500 ብር ገደማ በአንዴ ከሚፓስ አፕሊኬሽን ዊዝድሮ አድርጌያለሁ ማለት ነው። እናንተም እስካሁን መስራት ካልጀመራችሁ አሁኑኑ ከታች ባስቀመጥኩላችሁ ሊንክ አፑን በመጀመሪያ ዳውንሎድ አድርጉት ማለት ነው። በመቀጠልም አፕሊኬሽኑን ዳውንሎድ ካደረጋችሁት በኋላ ወደ አፑ ትገባላችሁ። እናም እዚህ ጋር ጌት ስታርትድ የሚለውን ትነካላችሁ ማለት ነው። በመቀጠልም እዚህ ጋር ከታች ሳይን አፕ የሚለውን በመንካት በኢሜል ወይም በጉግል አካውንታችሁ ሳይን አፕ ማድረግ ትችላላችሁ ማለት ነው። እኔ በኢሜል ስለሆነ ኢሜል የሚለውን እነካዋለሁ። እናም ከላይ ኢሜላችሁን ታስገባላችሁ። ከታች ዝቅ በማለት ሴት ሎጊን ፓስወርድ የሚለው ቦታ ላይ የማትረሱትን ፓስወርድ ታስገባላችሁ ማለት ነው። በዚህ መልኩ ኢሜል እና ፓስወርዳ ካስገባችሁ በኋላ ከታች ኢንቪቴሽን ኮድ የሚለው ቦታ ላይ ኢንቪቴሽን ኮድ ከታች አስቀምጬላችኋለሁ። ያንን ኮፒ በማድረግ ታስገባላችሁ። አሊያም እዚሁ ስክሪኑ ላይ የተጻፈውን ኢንቪቴሽን ኮድ ታስገባላችሁ ማለት ነው። በመቀጠልም ከላይ ከኢሜሉ ጎን ኮድ የሚለውን በመንካት በኢሜላችሁ የሚላከውን ቬሪፊኬሽን ኮድ ኮፒ በማድረግ ታስገባላችሁ። በመቀጠልም ሳይናም የሚለውን ትነካላችሁ ማለት ነው። እናም እዚህ ጋር አይ ዶንት ሃቭ ኤኤምኢ አይዲ ዋሌት የሚለውን በመንካት እዚህ ጋር የማትረሱትን ፒን ታስገባላችሁ ማለት ነው። በመቀጠልም እዚህ ጋር ባክአፕ ሚኒሞኒክ ፍሬዝ ናው የሚለውን በመንካት አንደርስታንድ ትሉታላችሁ። እናም እዚህ ጋር ይህንን ኮፒ በማድረግ አስቀምጡት ማለት ነው። እንዳትረሱ አሁኑኑ ኮፒ አድርጋችሁ አስቀምጡት። በመቀጠልም ባክአፕ ኮምፕሊትድ የሚለውን በመንካት እዚህ ጋር ኮፒ ካደረጋችሁት ላይ ቦርደር እያያችሁ ትሞላላችሁ ማለት ነው። በመቀጠልም እዚህ ጋር ለዋሌታችሁ ስም ትሰጡታላችሁ። እናም አንደርስታንድ በማለት ክሌም ናው የሚለውን በመንካት አሁኑኑ ቬሪፋይ ማድረግ ትችላላችሁ። አይቆያለሁ ካላችሁ ከላይ ኤክስ የሚለውን በመንካት ትገባላችሁ ማለት ነው። በዚህ መልኩ ይከፍትላችኋል። በመቀጠል አሁን ቬሪፋይ ለማድረግ ከፈለጋችሁ ከታች ኤምኢ አይዲ የምትለዋን በመንካት ቬሪፋይ ናው የሚል ይመጣላችኋል። እሱን በመንካት እዚህ ጋር ከላይ ላስት ኔም የሚለው ቦታ የአያታችሁን ስም ከታች ስማችሁን ከናባታችሁ ከታች ጾታ አይዲ ነምበር ከናሽናል አይዲ ከሆነ ለምሳሌ ከታች ፊት ለፊት ላይ የተቀመጠ ቁጥር አለ ማለት ነው። ያንን ቁጥር ታስገባላችሁ። በመቀጠልም ናሽናል አይዲ ከሆነ ፊት ለፊቱንና ጀርባውን ፎቶ በማንሳት ታስገባላችሁ ማለት ነው። ከ24 ሰዓት እስከ 72 ሰዓት ባሉት ውስጥ ቬሪፋይ ያደርጉላችኋል ማለት ነው። እና በዚህ መልኩ ገንዘብ መስራት ትችላላችሁ ማለት ነው። ቀጣይ እንዴት ዊዝድሮ እንደምታደርጉ የማሳያችሁ ይሆናል። ይመቻችሁ።